በኢትዮጵያ የመራባትና የቤተሰብ ምጣኔ አማራጮች ምንድናቸው? እርግዝናን መቆጣጠር ትፈልጋለህ ወይንስ ቤተሰብ ለመመስረት አስበሃል? ምርጫዎችዎን እንወያይ። የሆርሞን ዘዴዎች፣ እንክብሎች፣ ፓትሾት መትከል፣ ቀለበት፣ የመከላከያ እርምጃዎች፣ ኮንዶም፣ ዲያፍራም፣ የማዕፀን ጫፍ፣ ስፐርሚክሳይድ፣ በማዕፀን ውስጥ ያለ መሳሪያ፣ ኤብ፣ ሆርሞን፣ የብ መዳብ፣ የድ ማምከን፣ ቱባል ሊጌሽን፣ ቫሴክቶሚ፣ የመራባት ግንዛቤ ዘዴዎች፣ ድንገተኛ የእርግዝና መከላከያ፣ የጠዋት ላተራል ክኒን፣ መዳብ፣ የድ የጡት ማጥባት ሕክምና ዘዴ ወይም እነዚህን አገልግሎቶች መጠቀም ቤተሰብዎን ለመመስረት ለማቀድ ይረዳዎታል። ኢትዮጵያ 50% ዘመናዊ የእርግዝና መከላከያ ስርጭትን በማቀድ ተደራሽነትን ለማሳደግ እና ያልተሟሉ ፍላጎቶችን ለመቀነስ የቤተሰብ ምጣኔን ከዋና የጤና አጠባበቅ ስርዓቷ ጋር በማዋሃድ ላይ ትገኛለች። በኢትዮጵያ እንደ ዲጂታል መሳሪያዎች እና የሞባይል ጤና መድረኮች ያሉ የተራቀቁ ቴክኖሎጂዎች የመረጃ ጥራትን በማሻሻል የወሊድ ምጣኔን በመተንበይ እና ግላዊ የሆነ የእርግዝና መከላከያ ምክር በመስጠት የቤተሰብ ምጣኔ አገልግሎትን ለማሳደግ ጥቅም ላይ እየዋሉ ነው። በቀጥታ ያግኙንና በአዲስ አበባ ኢትዮጵያ ካሉ ምርጥ ሴት የማህፀን ሐኪም ጋር ይገናኙ። ቴሪ ካና ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።